አባትንና እናትን አክብር። ይሄን በደንብ ስሙ። ከአስርቱ ትእዛዛት አንዱ እንደምታውቁት አባትና እናትን አክብር። ምን እንዲሆን? መልካም እንዲሆንልህ በሕይወት ዘመን ረጅም ዕድሜ እንድትኖር። እናት አባትን ምን በል? ይሄ ጄኔሬሽን ሞልቃቃ ከመሆኑ የተነሳ ቤተሰብን የሚመራው ሕፃኑ ነው። ይኸውልህ አሪፍ ትምህርት ቤት ከምታስተምረው ስርዓት አስተምር። አይደለም አድጎ አይደለም አድብቶ ወልዶ ቀና ማለት የለበትም። ለመሰል አንተን እናት አባቱን ካከበረ ወሬቨር በሄደበት ትልልቅ ሰው ያከብራል። መልካም እንዲሆንላ ልጆቻችሁ መልካም እንዲሆንላ እድሜ እንዲረዝማል እናት አባትን ምን በል? ኦነር አድርገህ ሊስን። እንደ እግዚአብሔር ቃል ካላዘዘ አላትሰማ ትችላለህ። እሱንም ደግሞ ሰሚት አድርገህ በትህትና ነው አልሰማም የምትል። ከዛ ውጭ ግን አምጣ፣ እሺ ሂድ፣ እሺ ውጭ በል፣ እሺ። እናት አባትየው ምንም አይነት ሃይማኖት ሊኖራቸው ይችላል። መጽሐፉ እናት አባትን አክብር እንጂ የጴንጤ እናት አባት አክብር አይልም። ምንም አይነት ካራክተር፣ ምንም አይነት ሃይማኖት፣ ምንም አይነት ነገር፣ ምንም አይነት ስታሰስ ሊኖራቸው ይችላል። አክብር ነው የተባልከው፣ ማክበር ብቻ። አባት ወንጌላዊ እንትና ባይሆን ለራሱ ቸርች አልፎ አልፎ ቢመጣ ሲፈልግም ቸርች ባይመጣ ሌላ ቦታ ቢሄድ ሌላ ሃይማኖትን ቢሆን አባት ልጄ እንጀራ ይውጣልህ ካለ እያልክ ነው መቀበል ያለበት። አንዳንዱ ወላጁን አያከብርም። በትምህርት ፒኤችዲ ሊኖረው ይችላል። በትምህርት አንደኛ ነው፣ በሌላ ዜሮ። ለምን ሲባል ወላጁን እየዘረጠጠ ነው ያደገው። አራተኛ ክፍል አቋርጦ ያስተማረው ነው አባቱን እየዘረጠጠ ነው። ፒኤችዲ ልትይዝ ትችላለህ እንጂ ፉል ስኬት ውስጥ አገረ ጋድ ኢዝ ኤ ጋድ ኦፍ ፕሪንሲፕል። ምሳሌ 20 አባት እናቱን የሚሰድብ በድግድግ ጨለማ መብራቱ ይጠፋል። እግዚአብሔር ይጠብቃል። አያችሁ፣ እግዚአብሔር የመራል ኒውክሌሽን ነኝ ቅባት አለብኝ ምናምን አይሰራልህ። ጋድ ኢዝ ኤ ጋድ ኦፍ ፕሪንሲፕል። ህግ ነው እንዳትል ኤፌሶን ላይ አምጥቶ ቁጭ አደረገ። የተስፋ ቃል ያላት የፊታይቱ ትእዛዝ እናት አለ፣ ኪዳን ነው። ዘዳግም 27:19 አባቱን ወይም እናቱን የሚያቃልል እርጉም ይሆናል። አባት እናቱን የሚያቃልል he will never be successful, he will never achieve his goal። ይሄ ቢብሊካል ትሩዝ ነው፣ ፕሪንሲፕል ነው፣ ህግ አይደለም። በብዙ ጾም ጸሎት እጁን አንጠመዝዘው መርህ ነው የሚሰራው። ጴንጤ በጸጋ ድኛለሁ በጸጋ ነው የምኖረው ነው ፕሪንሲፕል እየጣሰ የሚኖረው። እግዚአብሔር የፕሪንሲፕል አምላክ። በፍጥረት 9:22 ታውቃላችሁ፣ ሶስት ወንድማማቾች አሉ። አንደኛው መጣና የአባቱን ራቁትነት አየለን። በአባቱ ራቁትነት ሙድ ይዞ ሄደ ይላል። አባቱ ከስካር ሲነቃ ረገሙኝ። እነዛኛዎቹ ደግሞ የአባቱን ራቁትነት እንዳያዩ እንደዚህ በኮት ሸፍነው እንዲህ የኋልዮሽ ሄዱ። ያዕቆብና ኤሳውን ተመልከታቸው። ያዕቆብና ኤሳው እኮ ሌላ ነገር እኮ አይደለም፣ ከአባታቸው እኮ በረከት ፈልገው አይደል እንዴ? ለምን አባታቸው ላይ ያለ ብለሲንግ እንዳለ ያውቃል። ይኸውላችሁ የእናት አባት ያለማክበር ከርስ ዲስኦነር ዋጋው በጣም ታፍ። እንደ እናት አባት ሆኖ ያሳደገ ታላቅ ወንድም ሊሆን ይችላል፣ አጎት አክስት ሊሆን ይችላል። ሁሶኤቨር እንዳት አባት የምትቆጥር ሲምፕል ኪ ነው ምናምን። ዛሬ አንድ ሰው ንስሐ በመግባቱ ዘመኑን ያፈካል። ምናልባት በታሪክ አጋጣሚ እናት አባቴን ሕይወት እያሉ በትክክል አላከበርኩም የሚል ሰው ካለ እግዚአብሔር ሆይ አባቴ አንተ ጋር ነው እናቴ አንተ ጋር ነች፣ ነገር ግን በምድር እያሉ የሚገባውን አክብሮት አልሰጠውም። ዛሬ ንስሐ ገባ። ዛሬ አንድ ሰው ንስሐ ከገባ የዘመናት እንቆቅልሹ ዛሬውን ይፈታለታል።